አርዕስተ ዜና። በምስራቅ ጎጃም ዞን ደብረ ዘይት ተብሎ በሚጠራው አካባቢ በጽንፈኛ ቡድኑ ላይ ጠንከር ያለ እርምጃ መወሰዱ ተገልጿል። በጎረቤት ሀገር ኬንያ በነዳጅ ዋጋ ጭማሪ በተቀሰቀሰ ተቃውሞ የ4 ሰዎች ሕይወት ማለፉ ተረጋገጠ። በተለያዩ የሀገሪቱ ክፍሎች ላይ ግጭትና ጸጥታ መደፍረስ በሚፈጥሩ ጽንፈኛ ቡድኖች ላይ ጠንካራ የተቀናጀ እርምጃ መወሰዱን የሀገር መከላከያ ሰራዊት ክፍለ ጦር አስታውቋል። ሰራዊቱ በጽንፈኛው ኃይል ላይ ከባድ ምት በማሳረፍ የህግ ማስከበር ተልዕኮውን በስኬት መወጣቱን ገልጿል። በምስራቅ ጎጃም የ6ኛ አዝ ወልወል ክፍለ ጦር በደብረ ዘይት አካባቢ በወሰደው ጠንካራ እርምጃ በርካታ የጠላት ኃይሎችን በመደምሰስ የነፍስ ወከፍ መሳሪያዎችንና የተለያዩ ተተኳሾችን በቁጥጥር ስር ማዋሉን የክፍለ ጦሩ ዋና አዛዥ ኮሎኔል አለምሰገድ ተስፋዬ ይፋ አድርገዋል። በደቡብ ጎንደር በምስራቅ አዝ በአንድ ክፍለ ጦር በሐሙሲት፣ በአንበሳሚ፣ በአርብ ገበያ፣ በምስራቅ እሴቴና በአንዳ ቤት አካባቢዎች ባደረገው ዘመቻ ጽንፈኛውን ቡድን አሳዶ መቆጣጠሩን የክፍለ ጦሩ አዛዥ ሌተናል ኮሎኔል ምስራቅ መንበሩ ገልጸዋል። በእርምጃውም 4 የቡድኑ አመራሮችን ጨምሮ በርካታ አባላት የተደመሰሱ ሲሆን አካባቢው ወደ ቀድሞ ሰላሙ መመለሱ ተረጋግጧል። በደቡብ ወሎ ቦረና አካባቢዎች ልዩ ልዩ አካባቢዎች በተደራጁ ዘረፋና የሽብር ተግባር ለመፈጸም ሲንቀሳቀሱ የነበረውን ቡድን ላይም የተቀናጀ እርምጃ መውሰዱን የኮር አዛዡ ኮሎኔል ገዳ በዳዳ አስታውቀዋል። በፊንቴክ ኢንቨስትመንት ፋይናንስ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና ቲክቶከሮች በዛሬው ዕለት ፍርድ ቤት ቀርበዋል። በክስ መዝገቡ 5ኛ ተከሳሽ የሆነው ታዋቂው ቲክቶከር መንሱር ጀማል ላይ አቃቤ ሕግ ያቀረበውን የዋስትና መብት መቃወሚያ መርምሮ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረ ቢሆንም የዋስትና ጥያቄው ዛሬ ውድቅ ተደርጓል። በሌላ በኩል ጉዳያቸውን ከ400 እስከ 500 ሺህ ብር ዋስትና ከውጪ ሆነው እየተከታተሉ የሚገኙ አርቲስቶችና ቲክቶከሮች የክስ መቃወሚያቸውን እንዲያቀርቡ ችሎቱ ለሰኔ 11 2018 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። በመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ በሀገር አቀፍ ደረጃ የተፈጠረውን የነዳጅ አቅርቦት እጥረት ለመቆጣጠር በሲዳማ ክልል ተቋቁሞ የነበረውን ግብረ ኃይል የነዳጅ በኩቦ መሸጥ አሰራር እንዲያበቃ ወስኗል። እስካሁን በነበረው አሰራር ማንኛውም የመንግስትም ሆነ የግል ተሽከርካሪ ያለ ኩፖን ነዳጅ መቅዳት የማይችል ሲሆን ይህም በማደያዎችና በኩፖን መሸጫዎች ረጅም ሰልፍና ምሬትን ፈጥሮ ቆይቷል። ግብረ ኃይሉ ባካሄደው ስብሰባ ከግንቦት 10 2018 ዓ.ም ጀምሮ ኩፖኑ ቀርቶ ግብይቱ በተለመደው ህጋዊ መንገድ እንዲቀጥል ወስኗል። ይሁን እንጂ ይህ ህገወጥ የነዳጅ ሽያጭና ኮንትሮባንድን ለመከላከል ጥብቅ ክትትል እንደሚደረግም ተገልጿል። የአካባቢው አሽከርካሪዎች አሰልቺና ለሙስና የሚያጋልጠው የኩፖን አሰራር መቅረቱ በእጅጉ እንዳስደሰታቸው ገልጸዋል። በገብረ ጉራቻና ፊቼ መካከል የተፈጸመው አስደንጋጭ እገታ ከአዲስ አበባ ወደ ደብረ ማርቆስ በመጓዝ ላይ በነበረ የአንድ የኤፍኤም የህዝብ ማመላለሻ አውቶቡስ ላይ በታጣቂዎች እገታ መፈጸሙ ተሰማ። ድርጊቱ የተፈጸመው ትላንት ግንቦት 11 2018 ዓ.ም በገብረ ጉራቻና ፊቼ መካከል አሊዶሮ በሚባል ልዩ ቦታ ላይ ነው። ታጣቂዎቹ አውቶቡሱን ካስቆሙ በኋላ ተሳፋሪውን በሙሉ ይዘው ወዳልታወቀ ቦታ ተሰውረዋል። እገታው በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበሩ የዓይን እማኞች በሰጡት ቃል ከታገተው አውቶቡስ በ50 ሜትር ርቀት ላይ ነበርኩኝ። የታጠቁ ኃይሎች መኪናውን ካስቆሙ በኋላ ሰዎችን ሞተር ሲጀምሩና በአካባቢው ማሯሯጥ ሲፈጠር ተመልክቻለሁ ብለዋል። እማኙ ሁኔታውን እንዳዩ ወዲያው ከአውቶቡሱ በመውረድ በአቅራቢያው በነበረ የጭነት መኪና ላይ ተንጠልጥለው ለማምለጥ መቻላቸውን ገልጸዋል። ከእገታው ካመለጡ 3 ተሳፋሪዎች ውጪ ሌሎቹ ያሉበት ሁኔታ እስካሁን አልታወቀም። በተመሳሳይ መስመር ከጥቂት ወራት በፊት ተመሳሳይ የባስ እገታ መፈጸሙም ይታወሳል። ወደ ዓለም አቀፍ ዜናዎቻችን ስንሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩባ ላይ የጣሉት ጠንካራ የኢኮኖሚ ማዕቀብ የተፈለገውን ለውጥ ማምጣት ባለመቻሉ በደሴቲቱ ሀገር ላይ ወታደራዊ እርምጃ የመውሰድ አማራጭ በዋሽንግተን በስፋት እየተመከረበት መሆኑ ፖለቲኮ የተሰኘው የዜና ወኪል ዘገበ። ለጉዳዩ ቅርበት ያላቸው ዜና ምንጮች እንደዘገቡት የኩባ መሪዎች አሜሪካ የጠየቀችውን አቋም ለውጥ ለማድረግ ፈቃደኛ ለመሆናቸው በትራምፕና በከፍተኛ ባለስልጣኖቻቸው ዘንድ ከፍተኛ መበሳጨትን ፈጥሯል። በመጀመሪያ አሜሪካ የነዳጅ እገዳን ጨምሮ ጠንከር ያሉ ማዕቀቦችን በመጣል እና በቬንዙዌላ እንዲሁም በኢራን ያስመዘገበቻቸው ወታደራዊ የበላይነቶች በማሳየት ኩባን ወደ ድርድር ጠረጴዛ ለማምጣት አቅዳ የነበረ ቢሆንም ኩባውያን ከታሰበው በላይ ጠንካራ ሆነው በመገኘታቸው አሁን ላይ ወታደራዊ እርምጃ እንደ ትልቅ አማራጭ ወደ ጠረጴዛ ላይ ቀርቧል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ እንደተጠናቀቀ ቀጣይ ሀገር የምትሆነው ኩባ መሆኗን በተደጋጋሚ መግለጻቸው ይታወሳል።
የአሜሪካ ወታደራዊ እርምጃ ቀጠናዊ የደም መፋሰስን እንደሚያስከትል ኩባ አስጠነቀቀች። የኩባ ፕሬዝዳንት ሚጌል ዲያዝ ካኔል በሀገራቸው ላይ የሚወሰድ ማንኛውም የአሜሪካ ወታደራዊ እርምጃ ቀጠናዊ ሰላምና መረጋጋትን እንደሚያናጋ፣ ከባድ የደም መፋሰስን እንደሚያስከትል በጥብቅ አስጠነቀቁ። የሀገሪቱ የውጭ ጉዳይ ሚኒስቴር በበኩሉ ኩባ እንደ ማንኛውም ሉዓላዊ ሀገር በዓለም አቀፍ ሕገ መንግስት ራስን የመከላከል ሙሉ መብት እንዳላት አስታውቀዋል። ሚኒስቴሩ አክሎም ኩባን ለማጥቃት የሚሹ ሀያላት የሐሰት ሰበቦችን እየተጠቀሙ መሆኑን ገልጸዋል። በአሁኑ ወቅት በአሜሪካ ማዕቀብ ምክንያት በኩባ የኃይል አቅርቦት ላይ ከፍተኛ ቀውስ የተፈጠረ ሲሆን ሀገሪቱ ለከፋ የነዳጅ እጥረት የተጋለጠች ሲሆን የኤሌክትሪክ ኃይል በቀን ለ1 እና ለ2 ሰዓት ብቻ እያገኘች መሆኑን ተመልክቷል። የኢራን አዲስ ወታደራዊ ተቋምና በሆርሙዝ ወሽመጥ ላይ የተጣለው ልዩ ክፍያ ኢራን 20% የሚሆነው የዓለም አቀፍ የነዳጅ መተላለፊያ በሆነው ስልታዊ ጠቀሜታ ባለው የሆርሙዝ የባህር ወሽመጥ ላይ ሙሉ ቁጥጥር የሚያደርግ አዲስ ወታደራዊ ተቋም ማቋቋሟን ይፋ አደረገች። የሀገሪቱ ከፍተኛ ብሔራዊ ደህንነት ምክር ቤት እንዳመለከተው ይህ አዲስ ተቋም ከአሜሪካ የሚሰነዘር ማንኛውንም አይነት ወታደራዊ ጫና ለመመከትና በአካባቢው ለሚነሱ እንቅስቃሴዎች ፈጣንና ስልታዊ ምላሽ ለመስጠት ያለመ ነው። በተጨማሪም የኢራን ፓርላማ በወሽመጡ በኩል የሚያልፉ ማንኛውንም የንግድ መርከቦች ላይ ልዩ አገልግሎት በሚል ስያሜ ክፍያ የሚጠይቅ አዲስ አሰራር ማጽደቁን አስታውቋል። ይህ የቴህራን አዲሱ አቋም መረር ማለት በዓለም አቀፍ የነዳጅና የተፈጥሮ ጋዝ አቅርቦት መስመር ላይ ከፍተኛ መስተጓጎልና የዋጋ ንረት ሊፈጥር ይችላል የሚል ስጋት በዓለም አቀፍ ደረጃ ቀስቅሷል። በነዳጅ ዋጋ ጭማሪ በተቀሰቀሰ ተቃውሞ የሰዎች ሕይወት ማለፉ ተረጋገጠ። በኬንያ በተለያዩ ከተሞች የነዳጅ ዋጋ ጭማሪ ምክንያት በተቀሰቀሰው ከባድ የህዝባዊ ተቃውሞ የ4 ሰዎች ሕይወት ማለፉን የሀገሪቱ የሀገር ውስጥ ሚኒስቴር አስታወቀ። በሚኒስቴሩ ይፋዊ መግለጫ መሰረት በግጭቱ ሳቢያ 30 በላይ ሰዎች ከባድና ቀላል ጉዳት እንደደረሰባቸውም ገልጿል። ፖሊስ በአንዳንድ አካባቢዎች የተቆጣውን ህዝብ ለመበተን የአስለቃሽ ጋዝና ኃይል የተጠቀመ ሲሆን ተቃዋሚዎቹም በበኩላቸው ቁልፍ የትራንስፖርት መንገዶችን በመዝጋትና ጎማዎችን በማቃጠል ተቃውሟቸውን እየገለጹ ይገኛሉ። የኬንያው የኢነርጂና የነዳጅ ቁጥጥር ባለስልጣን ባለፈው ሳምንት የችርቻሮ የነዳጅ ዋጋን በ23.5% ማሳደጉ ይታወሳል። የሀገሪቱ የትራንስፖርትና የኢነርጂ ሚኒስቴር ቀውሱን ለመፍታት ከህዝብ ትራንስፖርት ባለስልጣናት ጋር ያደረገው ውይይት እስካሁን ምንም አይነት ተጨባጭ ውጤት አላስገኘም። ቻይናና ሩሲያ ለምን የቅርብ ወዳጆች ሆኑ? ቻይና በዓለም የምጣኔ ሀብት ላይ ካላት ጉልህ ሚናና ተጽዕኖ የተነሳ ሀያላን ሀገራት ከቻይና ጋር ያላቸውን ግንኙነት ለማጠናከር እየጣሩ ነው። አሜሪካ፣ አውሮፓ፣ የመካከለኛው ምስራቅ ሀገራትና ሩሲያ በተለይም በዚህ ወቅት ቻይናን አጥብቀው እየፈለጓት ነው። ባለፈው ሳምንት ፕሬዝዳንት ዶናልድ ትራምፕን ያስተናገደችው ቻይና አሁን ደግሞ ፕሬዝዳንት ፑቲንን ተቀብላለች። ከአሜሪካና ከሩሲያ ለቻይና ማን ነው የቀረበው? ተመልካቾቻችን፣ የዛሬው ዜና በዚህ ተጠናቋል። ነገ በሌሎች መረጃዎች እስከምንገናኝ ድረስ መልካም ቆይታ።